ሰላም ጤና ይስጥልኝ ውድ የእንማር ኢትዮጵያ ቤተሰቦች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ይዤላችሁ የመጣሁት ለጀማሪዎቹ የሚሆን የአማርኛ የፊደል ጽሕፈት ልምምድ ይዤላችሁ መጥቻለሁ። ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ለዚህ ቻናል አዳዲስ ከሆናችሁ ሌሎች የምሰራቸው ቪዲዮዎች በማስታወቂያ መልክ እንዲደርሷችሁ ቻናሉን ላይክ፣ ሸር እና ሳብስክራይብ በማድረግ ጀምሩ። በየትኛውም ቦታ ሁናችሁ በውስጥ መስመር ገብታችሁ መማር ለምትፈልጉ ኢሞ፣ ዋትሳፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጬላችኋለሁ። ገብታችሁ መማር ትችላላችሁ። አሁን በቀጥታ ወደ ትምህርታችን። እንግዲህ እያንዳንዶቹ ፊደሎች የራሳቸው የሆነ ባህሪያት አላቸው። እኔ ፊደሎችን እናንተ የከበዷችሁን ፊደሎችን እንዴት እያደረኩ እንደምጽፋቸው ልብ ብላችሁ በማስተዋል ፊደሎችን እንዴት እንደተቀረጹ እንዴት አድርጌ እንደምጽፋቸው ልብ ብላችሁ በማስተዋል ይከብደዋችሁ የነበረ ፊደሎች በቀላል መንገድ ጽፋላችሁ። በተለያየ መንገድ አሳያችኋለሁ። ከኔ ጋራ ለተወሰነ ደቂቃ አብረን ቆይ። እንግዲህ የአማርኛ ፊደላችን መ የሚጀምረው ሀ ብሎ ነው። ሀ ማለት እንግዲህ ይቺ አይነት ቅርጽ ያላት ናት። ልክ የዚህን አይነት ቅርጽ ያላት ናት። ስለዚህ ይችንን በተለያየ መንገድ መጻፍ እንችላለን። አንደኛ እንደዚህ አድርገን በመጻፍ ይኸው ይህች ቋሚ መስመር ትወስዳላችሁ። ከዛ እንደዚህ አድርጋችሁ ቋሚ መስመር ማድረግ ትችላላችሁ። ከዛ እነዚህ ሁለት ቋሚ መስመሮችን እዚህ ጋር እግራቸው ላይ እንደዚህ ስታገናኟቸው ምን ይሆናሉ? ሀ ይሆናሉ ማለት ነው። ሁለተኛ ልክ እንደዚህ ምላችሁ ቀጥታ ወደ ላይ ልክ እንደዛ አድርጋችሁ አምጣችሁ ልክ እንደዛ አድርጋችሁ ወደ ላይ ደግሞ በመውሰድ እንደዛ አድርጋችሁ በመጻፍም ሀን መጻፍ ትችላላችሁ ማለት ነው። ስለዚህ እናንተ ከሁለት አንዱ መንገድ የሚቀላችሁን ወስዳችሁ መጠቀም ትችላላችሁ። እኔ ለጽሁፌ የሚመቸኝና ለእይታም ጥሩ ነው ብዬ የማስበውን ነገር ወስዳለሁ። ችኛዋን ፊደል ወስዳታለሁ ማለት እናንተ በሚቀላችሁ መንገድ መጻፍ ትችላላችሁ። ኦኬ ሀ ያት ሁ ደግሞ ከዚህ ጋር ሀን ከጻፋችሁ በኋላ ሁ ቀጥያ ይችን አይነት መስመር ብቻ ከጎኗ ላይ ማድረግ ነው። ጎኗ ላይ እዚህ ጋር ልክ እዚህ ጋር አድርገን መጨመር። ሁ ይችኛዋን መተውም ትችላላችሁ። እናችሁ ቀጥታ ሂደት ብቻ ብታደርጉባትም ችግር የለውም። ሁ ከዛ ሂ ማለት ደግሞ እንደዚህ በቃ ልክ እንዲህ ታደርጋላችሁ። ልክ ሀን ትጽፉና ያው ልክ እንዳርጋችሁ እንዴት አድርጓትና እዛ ልክ እንዳራ ቁጥር ወደ ታች እንዲህ ማውረድ ትችላላችሁ። ልክ እንደዚህ ታርጋችሁ ሂ ነች ይቺ። ስለዚህ ልክ እንዳርጋችሁ መጻፍ ትችላላችሁ። እኔ በሚችል እንደዚህ አድርጌ ጻፍኳል። ሂ ሀ ስንል ደግሞ አሁንም ይችን ራሷን መጻፍና ይሄንኛውን ብቻ ማስወገድ ነው። ይሄው ሀ አድርገን እንጽፋለን ማለት ነው። በጣም ጥሩ። ልክ እያደረጋችሁ መለማመድ። ከዛ ሄስቶን እዚች ጋር ቀለበት ልክ ሀን ትጽፋላችሁ። አራተኛዋን ልክ እንዳደረጋችሁ ጻፏት። ሀን ጻፉ እዚህ ጋር ይኸው ጻፍኩኝ። ከዛ እዚች ጋር እግሯ ላይ እዚህ እግሯ ጋር እዚች ጋር ቀለበት መጨመር ብቻ ነው። እዚህ ጋር ቀለበት ስንጨምርባት ሀ የነበረችዋን ምን ትሆናለች ማለት ነው? ሄ ያት ሄ ሆነች። ሄ ሆነች። ከዛ ይችንን ለመጻፍ ህ ለመጻፍ ደግሞ ልክ እንታደርጋላችሁ። እዚህ ጋር እንዲታምጡ ከዛ ወደ ጎን ትንሽ አድርጉባት። ከዛ መልሳችሁ ወደ ታች አስምሩባት። ያ የዚያ ቅርጽ ያዘች። ከዛ እዚች በኩል እንዲታምጡና ልክ እንዲታደርጋችሁ ስታደርጉባት ይሄው ህ ሆነች ማለት ነው። ህ ሆን ለመጻፍ ሀሌቷን መጻፍ በቂ ነው። የመጀመሪያዋን ፊደል ጻፏት። ይሄው ሀን ጻፍኩኝ። ከዛ እዚህ ጋር እዚች ላይ እዚች አካባቢ ላይ ይሄው እዚች ጋር እሺ ጋር ቀስት መጨመር ቀለበት መጨመር። እዚህ ቀስቱ የሚያሳያችሁ ቦታ ላይ ቀለበት ማድረግ አለባችሁ። ኦኬ ይሄው ውሰዱና ቀለበት አድርጉባት። ይሄው ስለዚህ ምን ሆነች? ሆ ሆነች ማለት ነው። ስለዚህ ልክ እንዲያደረጋችሁ ማጥፍ መቻል አለባችሁ። አሁን እስኪ እነዚህ በቃላ ቁጥራቸው እስኪ ሀ ሁ ሂ ሃ ሄ
ሆ። በጣም ጥሩ። ልክ እንደዛ አድርገን እንቆጥራለን ማለት ነው። አሁን ደግሞ እስኪ በድጋሜ ማንን እንጻፍ? ለን እንጻፍ። ለንም ልክ እንደነዚህ ሁሉ በተለያየ መንገድ መጻፍ ትችላላችሁ። በሁለት አይነት መንገድ አሳያችኋለሁ። እናንተ የሚቀላችሁ አንዱን ውሰዱ። አንደኛ በዚህ መንገድ መጻፍ ትችላላችሁ። ልክ እንደዚህ አድርጋችሁ ልክ እንደዚህ በመስራት ለነች። ሁለተኛ ልክ እንዲህ ቋሚ መስመር ታደርጉና ልክ እንደዛ አንድ መስመር ካቆማችሁ በኋላ ከዛ እዚህ ጋር እንደዚህ ትጨምሩበታላችሁ ጎኑ ላይ አግዳሚ። ከዛ መልሳችሁ ደግሞ ይህንን ወደ ታች እንደዚህ ስታመጡት ለ ይሆናል። ከዚህ በኋላ ሊ ሲሆን እዚህ ጋር ቀጥያ መጨመር ነው። ሉ ከሆነ ደግሞ ከዚህ ጋር ነው። ሌ ከሆነ ቀለበት እዚህ ጋር መጨመር ነው። ሎ ከሆነ ልክ እንዲወጣ አድርጎ እንዲቸገው መጨመር ነው። ስለዚህ ቀላል ነው። ል ሲሆን ደግሞ እዚህ ጋር እንደዚህ ማድረግ ነው። ቀላል ስለሆነ የፈለጋችሁት ነገር መጠቀም ትችላላችሁ። እኔ የምትመቸኝን ነገር ልወስድ ነኝ። ኦኬ እኔ ይችኛዋን ወስድ መጀመሪያዋን ይኸው ልብ አድርጋችሁ ይኸው ለ አልኩኝ። ከዛ ሉን ልጽፍ ነው። ይኸው ለን ጻፍኩት ድጋሚ ለን ጻፍኩኝ። ከዛ አሁንም ድጋሚ ለን ልጽፍ ነው። ደግሞ አሁን ተመልከቱ 3 ለዎችን ጻፍኩ። እግራቸው ለሁሉም እኩል ነው መሆን ያለበት። ለእናንተ አጭር መስሎ እንዳይታያችሁ እግሮቹ እኩል ናቸው። ከዛ ይችን ለን ሉ ላረጋት ነው። እንግዲህ ልብ አድርጉ። ከየት ጋር ነው መጨመርባት መሳችሁ? እዚህ ጋር ጎኗ ላይ አምጥቼ ቅጥ ያጨምርባታለሁ። እዚህ ጋር እዚች ላይ አግዳሚ መስመር ቅጥ ያስጨምርባት ሉ ትሆነች። ይኸው አት ሉ ሆነች። ሉ ሆነችልኝ። ከዛ ይችኛዋን ደግሞ እዚህ ጋር ነው መጨመርባት። እዚች ጋር ይኸው ቀስቱ መሳያች ቦታ እዚህ ጋር አግዳሚ መስመር ተጨምሩባት ምን ትሆናለች? ሊ ትሆናለች። ልብ አድርጉ። ይኸው ሊ ሆነች። ከዛ የቀረች ማናት? ላ ብዬ የምጠራት ፊደል ነች። ሊንም ጻፍኩኝ። ከዛ ላ ደግሞ አንድ እግሯን አጭር የሚሆነው ይሄ እግሯን አጠር አደርጋታለሁ። ይኸው ላ ላ አደርጋታለሁ። ልክ እንደዛ እየጽፋታለሁ ማለት ነው። ከዛ ሌ ስትሆን ደግሞ ቀለበት ነው። ለን ጽፈንቴ ይኸው ለን ጻፍኩኝ። ከዛ ይኸው ለን ከዛ ለን ከጻፍ በኋላ እዚህ ጋር ቀለበት አምጥታች እዚህ ጋር መጨመር እዚህ ጋር ቀለበት ከዛ እሺ ጨምሩባት። ይኸው ሌ ሆነች። ከዛ አሁንም ለን ጽፍና ል ለማድረግ ቀለበት የሚያስፈልጋት ይኸው አረግ ጻፍ ለን ከዛ እዚህ ውስጥ እዚህ ጋር ቀለበት ጨምሩበት እዚህኛው ግሩ ላይ እዚህኛው ላይ ወይም በዚህ በኩል ወይም በዚህ በኩል ሳይሆን የምታደርጉ እዚህኛው ላይ እዚች ውስጥ ላይ ኦኬ። ይሄው ጻፉን እያያችሁ በደንብ ተከታተላችሁ። ይሄው ለ ጻፍኩኝ። ከዛ የሚቀረ ማን ነው? ሎ። ሎን ደግሞ በዚህ መሰረት ጽፈዋለሁ ማለት ነው። ይሄው ለን ጻፍኩኝ። ለን ይሄው ቁጭ አድርጌ ጻፍኩኝ። ይሄ ለ ነው። ለን ከጻፋችሁ በኋላ እዚህ ጋር እንድክ ታረዋጡና ልክ እንዴት አድርጋችሁ ትንሽዬ ልክ እንደሉ ታረጋታላችሁ። ሉ ሆነች። አሁን እዚህ ጋር ቀለበት መጨመር። በጣም ቀለበቱ መተለቅ የለበትም መግዘፍ የለበትም። ልክ እንደዚህ ሎ እንደዛ አድርጋችሁ እየጻፋችሁ መላመድ አለባችሁ ማለት ነው። እንዲህ ያደርጋችሁ መጻፋችሁን አትዘንጉ። ቀጣይ ደግሞ ሌሎች ቪዲዮዎች ይዤላችሁ እመጣለሁኝ። እነዚህን በደንብ ከተላመዳችሁ እስካሁን ድረስ አብራችሁ ከቆያችሁ እነዚህ ሁለቱ ፊደሎችን በትክክል ጽፋችሁና ቅርጻቸውንም ስማቸውን በትክክል እንዳወቃችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ። ቪዲዮ ከተመቻችሁ ላይክ፣ ሼር እንዲሁም ሳብስክራይብ አይረሳ። ሰናይ ቀን